በስድስተኛ ክፍል የአካባቢ ሳይንስ መጽሐፍ ላይ እጽዋትን የበረሃ ቅጠላቸውን የሚያራግፉ ውርጭን የሚቋቋሙ ቅጠለ ሰፋፊ ዛፎች፣ የሳር ምድር እና የዝግባ ዛፎች ብለን ከፋፍለናቸዋል። እነዚህን ሐሳቦች እና የአፈር አይነቶችን የተመለከቱ 10 ጥያቄዎችን በዚህ ቪዲዮ ላይ እንሰራለን። እርግጠኛ ነኝ ከዚህ በፊት የሰራኋቸውን 6ቱን ቪዲዮዎች ተመልክታችኋል፣ አብራችሁ ሰርታችኋል። ይህን እያደረጋችሁ ከሆነ በጥሩ ሁኔታ እየተዘጋጃችሁ ነው ለሚኒስትሪ። የዛሬውንም ጥያቄዎች አብረን እንስራቸው። የመጀመሪያው ጥያቄያችን የበረሃ እጽዋት የሆኑት የትኞቹ ናቸው ነው የሚለው። ምርጫዎች ተሰጥተውናል። ሀ ረጃጅም ሳሮች፣ ለ ቁልቋልና ግራር፣ ሐመሮሃ ዝግባና ግራር፣ መ ሾላና ዋርካ። ከተዘረዘሩት መካከል የበረሃ እጽዋት የሆነው ቁልቋልና ግራር ነው። ስለዚህ መልሳችን ለ ነው ማለት ነው። ሁለተኛው ጥያቄያችን ቅጠላቸውን የሚያራግፉ ዛፎች ከሆኑት መካከል ዳሽና ዳሽ ይጠቀሳሉ ይላል። ቅጠላቸውን የሚያራግፉ ዛፎች የሆኑትን ልንመርጥ ነው ማለት ነው። ሀ ጥድና ግራር፣ ለ ጥቁር እንጨት፣ ሐመሮሃ ወይራና ቀረሮ፣ መ ሾላና ዋርካ። ምርጫዎቹን ስንመለከት ጥድ ውርጭን መቋቋም የሚችል ነው። ግራር የበረሃ ነው። ጥቁር እንጨት፣ ወይራና ቀረሮ ደግሞ ቅጠላቸው ሰፋፊ የሆኑ ዛፎች ናቸው። ስለዚህ መልሳችን ሾላና ዋርካ ነው ማለት ነው። ሾላና ዋርካ ቅጠላቸውን የሚያራግፉ ዛፎች ናቸው። መልሳችን መ ይሆናል ማለት ነው። ሶስተኛው ጥያቄያችን ውርጭን የሚቋቋም የዛፍ አይነት የሆነው የቱ ነው? ውርጭን የሚቋቋመው የዛፍ አይነት የቱ ነው? ሀ ግራር፣ ለ ጥድ፣ ሐመሮሃ ዋንዛ፣ መ ሾላ። ከነዚህ ከተዘረዘሩት መካከል ውርጭን ይበልጥ የሚቋቋመው የዛፍ አይነት ጥድ ነው። ቀጣይ ጥያቄያችን ከቅጠለ ሰፋፊ የዛፍ አይነት የማይመደበው የቱ ነው? ቅጠለ ሰፋፊ የዛፍ አይነት ያልሆነው የቱ ነው ማለት ነው። ሀ ወይራ፣ ለ ዋንዛ፣ ሐመሮሃ ቁልቋል፣ መ ዋርካ። ቅጠለ ሰፋፊ ያልሆነው ቁልቋል ነው። አምስተኛ ጥያቄያችን ዘርን አፈራርቆ የመዝራት ውጤት ያልሆነው የቱ ነው? ሀ አረምን መቆጣጠር፣ ለ ሰው ሰራሽ ማዳበሪያ ፍጆታን መቀነስ፣ ሐመሮሃ የአፈር ለምነትን መጠበቅ፣ መ የአፈር መሸርሸር። ዘርን አፈራርቀን በመዝራት የምናገኘው ጥቅም ያልሆነው የቱ ነው እንደማለት ነው። ውጤት ያልሆነው ስንል አረምን እንቆጣጠራለን፣ ሰው ሰራሽ ማዳበሪያ ፍጆታችንን እንቀንሳለን፣ የአፈር ለምነት ይጠበቃል ወይም የአፈር ለምነቱ እንዳይቀንስ ያደርገዋል። መ የአፈር መሸርሸር የዘርን አፈራርቆ መዝራት ውጤት አይደለም። ስለዚህ መልሳችን መ ነው ማለት ነው። ስድስተኛ ጥያቄ ከፍተኛ ስፍራዎችን ለምን አግድም እናርሳለን? ከፍተኛ ስፍራዎች ብለን ስንል ተዳፋት ቦታዎች ወይም ተራራማ ስፍራዎችን ማለታችን ነው። ሀ የጎርፍ ፍጥነትን ለመቀነስ፣ ለ ብዙ ማዳበሪያ ላለመጠቀም፣ ሐመሮሃ አረምን ለመቆጣጠር፣ መ ነፍሳትን ለመቆጣጠር። ከፍተኛ ስፍራዎችን አግድም የምናርስበት ዋና ዓላማ ቁልቁል ካረስነው ዝናብ በሚዘንብበት ወቅት ባረስነው ቁልቁለት የበለጠ ብዙ አፈር ይሸረሸርብናል።
ጠራርጎ ይዞብን ይወርዳል። ስለዚህ ያንን ለመከላከል የጎርፉን ፍጥነት መቀነስ አለብን። ስለዚህ አግድም የምናርሰው የጎርፉን ፍጥነት በመቀነስ የአፈር መሸርሸርን ለመከላከል ነው ማለት ነው። ስለዚህ መልሳችን ሀ የጎርፍ ፍጥነት ለመቀነስ ነው ማለት ነው። 7ኛ ጥያቄ ስለ አፈር አይነቶች ነው የሚያወራው። በበረሃማ የምስራቅ አፍሪካ ሀገራት በብዛት ከሚገኙ የአፈር አይነቶች መካከል የሆነው የቱ ነው? በረሃማ የምስራቅ አፍሪካ ሀገራት ከሚባሉት መካከል ኤርትራና ሶማሊያ ይጠቀሳሉ። በእነዚህ ሀገራት በብዛት የሚገኘው የአፈር አይነት የቱ ነው? ሀ ቨርቲሶል፣ ለ ካምቢሶል፣ ሐመሮሃ ላቪሶል፣ መ ዜሮሶል። መልሳችን የሚሆነው ዜሮሶል ነው። 8ኛ ጥያቄ የደን ሀብት እንዳይመናመን የሚያግዘው የቱ ነው? የደን ሀብት እንዳይቀንስ የሚያግዘው የቱ ነው ማለት ነው? ሀ የከተማ መስፋፋት፣ ለ ጣምራ የደን እርሻ፣ ሐመሮሃ የማገዶ ፍላጎት መጨመር፣ መ የደን መቃጠል። ከነዚህ ከተዘረዘሩት መሃል የደን ሀብት እንዳይመናመን የሚያግዘው ጣምራ የደን እርሻ ነው። ሌሎቹ ሁሉም ደን እንዲጨፈጨፍ መንስኤ የሚሆኑ ናቸው። የከተማ መስፋፋትም፣ የማገዶ ፍላጎት መጨመርም፣ የደን መቃጠልም። ጣምራ የደን እርሻ ግን የምንለው አንድ ገበሬ ከእርሻ ስራ ወይም ከሰብል ማምረት ጎን ለጎን የደን ማልማት ስራ ሲሰራ ጣምራ የደን እርሻ እንለዋለን። 9ኛ ጥያቄ ላይ ደርሰናል። እርግጠኛ ነኝ እስካሁን ላይክ ያላደረገ የለም። ስለዚህ ጥያቄያችንን እንቀጥል። ከተዘረዘሩት አንዱ የአፈር መሸርሸርን አይከላከልም የቱ ነው ነው የሚለው። የአፈር መሸርሸርን የማይከላከለው የቱ ነው? ሀ ድነና፣ ለ እርከን፣ ሐመሮሃ የደን መመንጠር፣ መ ጣምራ የደን እርሻ። ድነና፣ የእርከን ስራ፣ ጣምራ የደን እርሻ፣ እነዚህ ሶስቱ የአፈር መሸርሸርን ለመከላከል የምንሰራቸው እንዲያውም ሀገር በቀል ዘዴዎች ናቸው። የደን መመንጠር ግን የደን መጨፍጨፍ ማለት ነው። ስለዚህ የአፈር መሸርሸርን አይከላከልም፣ እንዲያውም ለአፈር መሸርሸር ምክንያት ነው የሚሆነው። ስለዚህ መልሳችን ሐመሮሃ ነው። የዚህ ቪዲዮ የመጨረሻ ጥያቄ በዩኔስኮ የተመዘገበውና በኢትዮጵያ በእርከን ስራ ታዋቂ የሆነ ስፍራ የቱ ነው? በዩኔስኮ የተመዘገበ በእርከን ስራ የሚታወቁ ማህበረሰብ ያሉበት እንዲሁም ቦታውም በማህበረሰቡ መጠሪያ የሚጠራ አለ። እሱን ልንመርጥ ነው። ሀ ጀጎል፣ ለ ኮንሶ፣ ሐመሮሃ አስመራ፣ መ አክሱም። በእርከን ስራ ታዋቂ የሆኑት ማህበረሰቦች የኮንሶ ማህበረሰብና የኮንሶ አካባቢ ነው። ስለዚህ መልሳችን ለኮንሶ ነው ማለት ነው።